ዓለም በእኔ ላይ ተነስታብኛለች በሄድኩኝ ቁጥር ያንን ነገር እውነት ነው ብዬ ማመን ጀመርኩኝ። ያንን ነገር እውነት ነው ብዬ ባመንኩ ቁጥር ደግሞ ያንን ነገር የመለወጥ አቅሜን እያጣሁ መጣሁኝ ማለት ነው። አዋቂ ወደ መሆን ስገባ እንግዳ የሆኑ ስሜቶች ይሰሙኝ ነበር። ከምንም በላይ ግን አዋቂ ስለመሆን ለምንድን ነው አዋቂ የሆኑ ሰዎች ይሄን ያልነገሩኝ? ምናልባትም ቢነግሩኝ ኖሮ ህይወት አሁን ካለችበት የተሻለ ቀላል ይሆን ነበር ብዬ አስባለሁ። ሰላም፣ እንዴት ናችሁ? ይህ አዋቂ ስለመሆን ማንም ያልነገረኝ ነገር የማጋራበት የዩቲዩብ ተከታታይ ቪዲዮ ነው። ዛሬ ክፍል 10 ላይ እንገኛለን። እንኳን በድጋሚ ደህና መጣችሁ። የሆነ ጊዜ ነበረ በጣም ብዙ ነገሮችን ሰዎች ያደረጉብኝ ነው ብዬ የማስብበት ሰዓት ማለት ነውና ሰዎች እንዲህ ሊያደርጉኝ ነው፣ በእነዛ ሰዎች ተፈላጊ ካልሆንኩኝ የኔ ህይወት መኖሩ ራሱ አጠራጣሪ ሊሆን ይችላል ብሎ ማሰብ ማለት ነውና ከዛ ባለፈ ደግሞ ዓለም በእኔ ላይ የተነሳች እስኪመስል ድረስ ሁሉ ነገር የማይሳካው ሁሉ ነገር እኔ ላይ የማይሆን ወይም ደግሞ ለኔ ያ ነገር ሊፈጠር ወይም ደግሞ ሊፈጸም ያልቻለ ብዬ አስብ ነበር። ያንን ለራሴ ስነግረው የነበረው ታሪክ በደጋገምኩት ቁጥር ለምሳሌ የሆነ ነገር በምፈልገው መጠን እየሄድኩ ካልሆነ እየተንቀሳቀስኩ ካልሆነ የሆነ የህይወት ክፍሌ ውስጥ ማለት ነው ስለዚህ ያንን ታሪክ እየደጋገምኩት በሄድኩኝ ቁጥር ያንን ነገር እውነት ነው ብዬ ማመን ጀመርኩኝ። ያንን ነገር እውነት ነው ብዬ ባመንኩ ቁጥር ደግሞ ያንን ነገር የመለወጥ አቅሜን እያጣሁ መጣሁኝ ማለት ነው። በጣም ስቲል አሁን ብዙዎቻችሁ የሆነ ዓለም በእኔ ላይ ተነስታብኛለች፣ እንዴት ነው አጌንስት ሚ በቃ ሁሉ ነገርን ስመለከት ለመስራት ሳስብ እኔ የምበደል ሰው ነኝ፣ እንዴት ነው ራሳችሁን የሆነ የተጎዳ ሰው አድርጎ ማሰብ፣ ከዛ ደግሞ ለሁሉም ነገር ኤክስኪውዝ መፈለግ ማለት ነው። ይሄ እንዲህ የሆነልኝ ያልሆነው እኮ እኔ የተለየው ሰው ስለሆንኩ ነው፣ በዚህ መልኩ የሆነ የጎደለኝ ነገር ስላለ ነው። የሆነ ሰው ተሳክቶለት የሆነ ሰው ሲያደርግ እንዴ ታዲያ ድሮስ እነሱ እኮ የሆነ ነገር አላቸው፣ ታዲያ እነሱ እኮ ቤተሰቦቻቸው እንደዚህ ናቸው፣ ታዲያ እነሱ እኮ እንዲህ ሆነው ነው ያደጉት፣ ታዲያ የእሱ አባት እኮ እንደዚህ ነው፣ የእሷ ወንድም እኮ እንደዚህ ሰፖርቲቭ ነው ምናምን እያልን ነገር ግን ለእኛ የማይሆንበት ምክንያት እኛ የሆነ የተጎዳን የሆነ የጎደለን ነገር ስላለ መሆኑን ደጋግመን ስንናገር ውስጣችን ኦኬ ማልችለው ነገር አለ ማለት ነው። እኔ ከሌሎቹ ሰዎች የሆነ ነገር ባይሳካልኝ እንኳን የማቀርበው ኤክስኪውዝ አለ ማለት ነው የሚለውን ታሪክ ወደ ማመን ይመጣል። ያንን ነገር እያመን ነው ስንመጣ ደግሞ ያንን ነገር ለመቀየር ምንም አይነት ትጋት አናደርግም። ምክንያቱም ኦልሬዲ አልችልም፣ ኦልሬዲ ሆኖብኛል፣ ኦልሬዲ ተከስቶብኛል፣ ኦልሬዲ ባለኝ አባት ባለኝ እናት ባደኩበት ስፍራ በጣም ብዙ ጊዜ ደግሞ ሲባል ሰምታችሁ የምታውቁት ከሆነ ካልጠፋ ሀገር እዚህ ሀገር እንዴት እወለዳለሁ፣ ካልጠፋ ቤተሰብ እንዴት ከዚህ ቤተሰብ፣ ካልጠፋ ቤት እዚህ ምናምን እያላችሁ የምታማሩም ከሆነ ስለዚህ በቃ ታስቦ ታቅዶ ሆን ብሎኛል ለመጉዳት ያለንበት ሲቹዌሽን ውስጥ የገባን ያህል እስኪመስለን አይምሯችን ያምናል ማለት ነው። የሆነ ነገር ውስጥ ሄደን ለመወዳደር ስንፈልግ የሆነ ህይወታችንን ለማሸነፍ ስንፈልግ እንዴ እኔ እኮ አልችልም፣ ምክንያቱም ኦልሬዲ ማልችልባቸው እነዚህ ምክንያቶች አሉ፣ በዚህ ምክንያት ያንን ነገር ኮምፒውት ላደርግ አልችልም፣ ከነሱ እኩል ልሆን አልችልም የሚለውን ታሪክ እያመን ነው እንመጣለን ማለት ነው። በጣም የሚያስጠላው የዚህ ፓርት ደግሞ ምን መሰላችሁ? እንደዛ ብለን ማሰባችን በራሳችን ህይወት ላይ ኃይሉን አናገኘው። እንዴት ማለት መሰላችሁ? ለምሳሌ ቲቪ ገዝታችሁ የሆነ ቤታችሁ ቴሌቪዥን አለ። ያን ቴሌቪዥን ሪሞት ኮንትሮሉን ለሆነ ሰው እንደመስጠት ነው። ለጎረቤት ሊሆን ይችላል፣ ለጓደኛ ሊሆን ይችላል፣ እንደመስጠት። ኮንትሮል የሚያደርገው ሌላ ሰው ነው ማለት ነው። እኛ አይደለም ኮንትሮል የምናደርገው ህይወታችን። ስለዚህ ምን እናደርጋለን? ኦኬ ስለዚህ ሰዎች እስኪቀየሩ መጠበቅ አለብኝ። እነዛ ሰዎች እስኪቀየሩ፣ እነዛ ሰው እኔ ያለሁበት ሰርከምስታንስ እስኪቀየር ድረስ መጠበቅ አለብኝ ህይወቴን ለመቀየር የምፈልገውን ነገር ለማድረግ እንጂ እኔ አሁን ባለኝ አቅም ምንም ላደርግ የምችለው ነገር አይደለም። ስለዚህ ሰዎች የግድ እስኪቀየሩ እጠብቃለሁኝ የሚል ንግግር ውስጥ እንገባለን፣ ወይም ደግሞ አስተሳሰብ ውስጥ እንገባለን ማለት ነው። እሱ ደግሞ ከዚህ በፊት በነገርኳችሁ ቪዲዮ ላይ የሰዎችን ስሜት የሰዎችን ተግባር ልንቆጣጠረው አንችልም። ሰዎች ማንኛውም ነገር የሚያደርጉት ከራሳቸው አንፃር ወይም ስለራሳቸው ነው እንጂ ስለኛ አይደለም ማንኛውም ነገርና እሱን ኮንትሮል ማናደርገው ነገር ስለሆነ ስለዚህ ህይወታችንን ለመቀየር የምንፈልገውን ህይወት ለመኖር ምንም አይነት እርምጃ ለመውሰድ አንችልም። ምክንያቱም ኦልሬዲ እንደታሰረ ሰው ነው፣ እንደታሰረ ሰው እጅና እግሩን ታስሮ እንደተቀመጠ ሰው ነው። የትም መንቀሳቀስ አንችልም ማለት ነው ኦልሬዲ። ከ2 ዓመት በፊት ይመስለኛል ቪክቲም ስለሚባለው ቃል የሰማሁትኝ እና አንድ ኮንቨርሴሽን ውስጥ ይመስለኛል ከጓደኛዬ ጋር እያወራን አንዳንድ ሰዎች ቪክቲም ማይንድ ሴት አላቸው እና ራስን ቪክቲም አድርጎ መቁጠር ምናምን ነገር የሚል ኮንቨርሴሽን ነበር። ምን አልኩኝ? ለመጀመሪያ ጊዜ ነው የሰማሁትኝ ቃሉ። ምናልባት ከዛ በፊት ሰምቻው የሆነ እንዴት ነው ቀልቤን አልሳበውም ወይም ደግሞ ከውስጥ ያልገባ ማለት ነውና ልክ ስሰማ ቪክቲም ማይንድ ሴት ምን ማለት ነው የሚለውን ዲግ ማድረግ ጀመርኩኝ እና
ቪክቲም ማይንድሴት ሲባልስ በጥቃቅን ነገሮች ውስጥ እንዴት ሊገለጽ ይችላል የሚለውን ነገር ለማየት ሞከርኩኝ። እንደዚህ አይነት ነገር ውስጥ መሆን ክፋቱ ምንድነው? አታውቁትም ማለት ልክ እንዴት ነው አሁን እጅ የሚባል አንድ አካል እንዳለኝ ሁሉ እስከዛሬ ድረስ አደርጋቸው የነበሩ ነገሮች በሙሉ በቃ ሊቀይረው የማልችለው ነገር ነው። በቃ ኦልሬዲ አለኝ በተፈጥሮ። ስለዚህ ያንን ይሄ እንዴት ነው ቁስልም ቢሆን ተሸክሚው ልዞር የሚገባ ነገር ነው እንጂ ከእጄ ላይ እግሬን ምናምን ፈትቼ ህይወቴን እንዳዲስ መቀጠል እችላለሁ የሚለው አዌርነስ ጭራሹን አይኖራል። ስለ ቪክቲም ማይንድሴት በደንብ ስመለከት ዲግ ሳደርግ ለምን ቪክቲም ማይንድሴት ምን ማለት ነው? ምን አይነት ባህሪዎች አሉት እንደዚህ አይነት ሰው? ከዛ ደግሞ እንዴት ነው ላይፉ ላይ ምን አይነት ነገሮችን ያደርጋል የሚለውን ነገር ስመለከት ያገኘሁት ነገር ደስ የሚል አልነበረም። ቱ ቢሆነስት እንዳልኳችሁ ነው የሆነ መጋፈጥ ያለብን የህይወት የሆነ እውነታ ሲኖር ደስ ብሎን ዋው በቃ አገኘሁትኝ አንልም ብዙ ጊዜ። ምክንያቱም ከዛ በኋላ ስራ አለው ማለት ነው። ያ እውነቱን ካወቅን በኋላ ምን እየተከሰተ እንደሆነ ካወቅን በኋላ ቀጣይ ስራ ስለሚያስፈልገው ኦኬ ሶ ዋትስ ኔክስት ስለዚህ ምን ላድርግ ደግሞ ከዚህ ለመውጣት ወደሚለው ነበር ሄድኩትኝ። እንዴት ነው የተረዳሁትኝ የነበረው ስለ ቪክቲም ማይንድሴት በደንብ ካየሁኝ በኋላ ስናት አባውት ይሄ እንዴት ነው ዓለም አጌንስት ሚ አይደለም ወይም ደግሞ የሆኑ ሰዎች አጌንስት ሚ ቆመዋል ማለት ሳይሆን ራሴ አጌንስት ሚ ነው የቆምኩትኝ ማለት ነው። ለራሴ ጠላት ነበርኩኝ እንደማለት ነው። እሱን ማወቅ መቻል በራሱ ትልቅ ነገር ነው። ለራሴ እድገት በጣም የምለፋ ሰው ነኝ፣ ራሴ እንዳድግ የምፈልግ ሰው ነኝ በምለው ልክ፣ ነገር ግን በተቃራኒው ደግሞ ራሴ ለራሴ መውደቅ ለራሴ ጥሩ ደረጃ ለመድረስ ተጠያቂነቱን መውሰድ መቻል እንደማለት ነውና ሰዎችን ነገር መቆጣጠር አልችልም፣ ሰዎች የሚሰማቸውን ስሜት የሚያደርጉትን ነገር ግን ስለ ራሴ ህይወት ራሴ የሚሰማኝን ስሜት ራሴ የማደርገውን ነገር ግን 100% መቆጣጠር እችላለሁ እና ህይወቴን በሚፈልገው መንገድ ለማስኬድ 100% የኔ ኃላፊነት ነው የሚለው ነገር ሳቅ ምን ማለት እንትና እንዲህ ያደረገኝስ እንትና እንዲህ ያደረገችኝስ ጓደኞቼ እንዲህ ያደረጉኝስ በዛ የተፈጠረው ነገርስ እሱ ኃላፊነቱ የነሱ አይደለም እንዴ? እኔ ለምንድን ነው ኃላፊነቱን መውሰድ ያለብኝ የሚል አይነት ጥያቄ ውስጥ ከቶኝ ነበረ። ቆም ብዬ መመልከት ነበረብኝ። ከራሴም ጋር መታረቅ የነበረብኝ ጉዳዮች ነበሩ። ሁሉ ነገር ኮንትሮል አደርጋለሁ ሲባል ስቲል በራሴ ህይወትም በጣም ብዙ ማልቆጣጠራቸው ነገሮች አሉ። ግን ደግሞ ይሄ ለእድገት ሰዎች ላይ እጄን የምጠቁመውን ነገር ግን እሱ ራሴ ኃላፊነት መውሰድ አለብኝ። ለምሳሌ እንዴት እንደማለት ነው የሆነ ሰው መጥቶ በጥፊ መምታቱ ኃላፊነቱን መውሰድ ያለብኝ እኔ ነኝ እንደማለት ነው። ያ ሰው በጥፊ የመታበት የራሱ የሆነ ሪዝን ሊኖረው ይችላል አይደለ? ትክክል ነው እያልኩኝ አይደለም። ነገር ግን እኔ ከዛ በኋላ የምወስደው ሪስፖንስ ነው ማተር የሚያደርገው ህይወቴን ወደ የትኛው መንገድ ይወስደዋል የሚለውን ማለት ነው። ከዛ ደግሞ ለዛ ነገር ኃላፊነት ወስዶ ኦኬ ምን ላድርግ ኔክስት የሚለውን ነገር መወሰን መቻል እንጂ በቃ በጥፊ ተመትቻለሁ ማረባ ሰው ነኝ መቼም ቢሆን አልጠቅምም ሰዎች አይወዱኝም ብዬ ያንን ነገር እንደምታሰርበት ነገር ካያስኩት ግን ምንም አይጠቅም ማለት ነው። ያ ሰው ከሆነ ሰዓት በኋላ ህይወቱን እየኖረ ነው። ምንም ኢቨን አንዳንድ ጊዜ የሆኑ ሰዎች አድርገውናል ብለን የምናስበውን ነገር ለሰዎቹ እንኳን ብንነግራቸው ረስተውታል ኦልሬዲ፣ ወይም ደግሞ የዛን ያህል ተሰምቶ ነበር እንደዛ እንዲሰማ ነበር ሊሉን ይችላሉ። ስለዚህ እኛ ይሄ እንዴት ነው ለራሳችን ህይወት ሙሉ ኃላፊነቱን መውሰድ መቻል ከቪክቲም ማይንድሴት ራስን ነፃ ማድረግ ትልቁ ኃላፊነት እንደሆነና ትልቁ መፍትሄ እንደሆነ ነው የተረዳሁት በዚህ ጀርኒ። እነዛ ሰዎች ናቸው እንደዚህ ያደረጉኝ እንደዚህ በእነሱ ምክንያት ነው የሆንኩትኝ ማለት ምን እንደማለት ነው ታውቃላችሁ? የሆነ መሬት ላይ ብንሆን ጉድጓድ እንደመቆፈር ነው። ያለንበትን ጉድጓድ ወደ ታች እየቆፈርን ነው። ስለሆነ ሰው የሆነ ነገር በተናገርን ቁጥር ስቲል ጉድጓዱን እንቆፍረዋለን። ያለንበትን መሬት ወደ ውስጥ በጣም እያሰመጥን ነው። ራሳችንን ጉድጓድ ውስጥ እንደመቅበር ነው የሚቆጠረው እንጂ ከገባንበት ጉድጓድ ሊያወጣን የሚችል አይነት ነገር አይደለም። እንደዚህ ማድረግ እና ለራስ ህይወት 100% ኃላፊነቱን መውሰድ መቻል ህይወትን ቀላል አያደርገው ማለት ዋው በጣም ሲምፕል የሆነ ህይወት እየኖርኩ ነው አይደለም። ግን እንዴት ነው ጠንካራ ያደርገናል። ከዛ በኋላ ደግሞ የሚመጡብን ኃላፊነቶች በወሰድን ቁጥር ስለራሳችን ያለን አመለካከት እየተቀየረ የምንፈልገውን አይነት ህይወት መኖር እየጀመርን እንሄዳለን ነው። ቀላል አይደለም። የራሱ ጊዜ ያስፈልገዋል። ምክንያቱም በጣም ብዙ ይዘናቸው የመጣናቸው ነገሮች አሉ። ኢቨን አንዳንዴ ቅድም እንዳልኳቸው የሆነ ሰው የሆነ ንግግር ተናግሮ እኛን በጣም በደንብ ሰብሮን አልፎ ሊሆን ይችላል። ከዛ በኋላ በቃ ሰዎች በሙሉ አይወዱኝም፣ ሰዎች በሙሉ ስለኔ ያላቸው እይታ እንደዚህ ነው ብለን አስበን ሊሆን ይችላል። ነገር ግን ያ ሰው ለምን እንደዛ ተናገረኝ ሳይሆን ያ ንግግር ለምን መጥቶ እኔን እንደዛ እንዲሰማኝ አደረገ የሚለውን ነገር መፈተሽ መቻል ነው። ምክንያቱም ስለራሳችን ገና አውቀን ያልጨረስነው በጣም ብዙ ነገር ሊኖር ስለሚችል እንደ ጠቋሚ ነገር ይሆናልና ወደዛ በደንብ ዲግ እንድናደርግ ይረዳናል ማለት ነው። ይሄኛው አዋቂ ስለመሆን ማንም ያልነገረኝን ነገር የማጋራበት የዩቲዩብ ተከታታይ ቪዲዮ ውስጥ 10ኛው ክፍል ነው። በዚህ ቪክቲም ማይንድሴት ሜቢ አሁን እየተጠቃችሁ ከሆነ እንደዛ እየተሰማችሁ ከሆነ እና ስቲል መንገዱን ጀምራችሁ ደግሞ ማይቻል መስሏችሁ ይሄ ነገር እያላችሁ ከሆነ ስቲል ይቻላል። መንገዱ ላይ ነን ገና እየሰራን ስለሆነ በህይወት እስካለን ድረስ እንደዚህ አይነት ነገሮች ይመጣሉ በየጊዜው። ነገር ግን እንዴት አድርገን
ምላሽ ሰጠናቸው የሚለው ነው ማተር የሚያደርገው። ከዛ ባለፈ እኔም በጣም ሰፖርት አድርጎኛል ብዬ የማስበው ያው የተለያዩ ፖድካስቶች እንዳሉ ሆኖ the four agreement የሚለው መጽሐፍ እሱ መጽሐፍን ብታነቡት በደንብ ሰፖርት ያደርጋችኋል ብዬ አስባለሁኝ። ሌደም ቲዮሪም እዚህ ላይ ሰፖርት ያደርጋችኋል። ከዚህ በፊት እንዳልኩሽ ነበረ መጽሐፉን እሱ መጽሐፍ ሰፖርት ያደርጋችኋል። ከዛ ባለፈ ደግሞ ምናልባት ራሳችሁን የሆነ ሰው መውቀስ ስትጀምሩ በሱ ምክንያት እኮ ነው እንደዚህ ሆንኩት፣ በሷ ምክንያት እኮ ነው ወይም ደግሞ አይ ፈጣሪ ያላችሁ ማማረር ስትጀምሩ ራሳችሁን ቆም ብላችሁ ተመልከቱና ምን እያደረኩ ነው ያለሁትኝ፣ ከዛ ደግሞ አሁን ከማወራው ነገር ከምናገረው ነገር የትኛውን ኮንትሮል ማድረግ እችላለሁ የሚለውን ነገር ራሳችሁን ጠይቁ። ሰው ኮንትሮል ማድረግ ወይ መቆጣጠር የምትችሉትን ነገርና እርምጃ መውሰድ የምትችሉት ነገር ካለ እርምጃ ውሰዱ እሱ ላይ። ከዛ ባለፈ ደግሞ ይህ ነገር የመጣው ለበረከት ነው። ይሄ ጥበብ እኔ እንዲገባኝና ለሰዎች እንዳካፍል ነው። ምክንያቱም የሆነ ነገር መፍቻውን ካወቅ ነው ለሰዎች ቀጣይ ላይ የሚመጣ ሰው ማሳየት ቀላል ነው አይደል? አፈታ እንዴት እንደሚፈታ ሰው ይሄ ራሱ አንድ ጸጋ ነው ብላችሁ እንደ ጸጋ እንድትቆጥሩት ሰጀስት አደርጋችኋለሁ። ሰው በቀጣይ ቪዲዮ ምናልባት ስሜቴን ዋጥ ማድረግ ነው ያለብኝ። የምንድን ነው ደግሞ ሰው ፊት ስሜት ማሳየት ማዘን ለራሴ ራሱ ላረጋው አልችልም። ጠንካራ እንደሆንኩ ነው ሁሌ ማሰብ የምፈልገው። ስለዚህ ሁሌም ቢሆን ደረቴን ከፍ አድርጌ እየሳኩኝ ደስተኛ እንደሆንኩኝ ነው ለሰዎች ማሳየት የምፈልገው እያላችሁ ያላችሁ ሰዎች በቀጣይ ቪዲዮ እንገናኝ።